ኃጢአት ወደ ዓለም እንደገባ አዳምና ሔዋን እግዚአብሔር በሰራላቸው ገነት ውስጥ ደስተኞች ሆነው እየኖሩ ነበር። ምንም ልብስ አልነበራቸውም ነበር። ነገር ግን ኃጢአት ወደ ዓለም ገና አልገባም ነበርና አይተፋፈሩም ነበር። በገነት ውስጥም ከእግዚአብሔር ጋር ይነጋገሩ ነበር። ነገር ግን እባብ ወደ ሴቲቱ መጥቶ በእውኑ እግዚአብሔር በገነት ውስጥ ካሉ ፍሬዎች ሁሉ እንዳትበሉ ከለከለን ብሎ ጠየቃት። ሴቲቱም መለሰች፣ እግዚአብሔር ከሁሉም ዛፍ እንድንበላ ፈቅዶልናል፣ ክፉንና መልካም ከሚያሳውቀው ዛፍ ውጭ አለችው። ያን ፍሬ ከበላችሁ ብትነኩት እንኳን ትሞታላችሁ ብሎናል አለችው። እባቡም መለሰላት፣ ትክክል አይደለም፣ አትሞቱም። እሱን እንደበላችሁ እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው። ልክ እንደሱ መልካሙንና ክፉን ታውቃላችሁ አላት። ሴቲቱም ፍሬው ለዓይን ያማረ ለመብላትም የጣፈጠ እንደሆነ አየች። መልካምንም እንደሚያሳውቅ ባየች ጊዜ ወስዳ በላችሁ፣ ለባሏም ሰጠችው፣ በላውም። ዓይናቸውም ተከፈተ፣ ራቁታቸውን እንደሆኑ አወቁ። ሰውነታቸውንም በበለስ ቅጠል ሸፈኑ። አዳምና ሚስቱም የእግዚአብሔር ድምፅ በገነት ውስጥ ሲመላለስ ሰሙ። ፈርተውም ተደበቁ። እግዚአብሔርም አዳምን ጠራው፣ የት ነህ አለው። አዳምም መለሰ፣ በገነት ውስጥ ስትመጣ ሰምቼ ራቁቴን ስለሆንኩኝ ፈራሁ፣ ተደበቅኩም አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ? አትብላ ያልኩህን ፍሬ በላህ እንዲህ አለው። አዳምም የሰጠኸኝ ሴት ሰጠችኝና በላሁ አለው። እግዚአብሔርም ሴቲቱን ጠየቃት፣ ምንድን ነው ያደረግሽው? ሴቲቱም መለሰች፣ እባብ አሳስቶኝ ነው። እግዚአብሔርም እባቡን አንተ የተረገምክ ሁን፣ በሆድህም ትሄዳለህ፣ የምድርንም አፈር ትበላለህ። በአንተና በሴቲቱ በዘሯና በዘር መካከል ጠላትነትን አደርጋለሁ። እሱ ራስህን ይቀጠቅጥሃል፣ አንተም ሰኮናውን ትነድፋለህ። እግዚአብሔርም ሴቲቱን አላት፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እሱም ይገዛሻል። እግዚአብሔርም አዳምን አለው፣ የሚስትህን ቃል ሰምተሃልና እንዳትበላ ካዘዝኩ ከዚያም ዛፍ በልተሃልና ምድር ካንተ የተነሳ የተረገመች ትሁን። በሕይወትህ ዘመን ሁሉ በድካም ከእርሷ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። አዳምም ሚስቱን ሔዋን አላት። ትርጓሜውም የሕያዋን እናት ማለት ነው። እግዚአብሔርም አዳምንና ሚስቱን የቁርበት ልብስ አለበሳቸው። እግዚአብሔርም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋና ከሕይወትም ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር እግዚአብሔር አዳምና ሔዋንን ደስታ ከሚገኝበት ገነት አስወጣቸው። ወደ ሕይወት ዛፍ የሚወስደውንም መንገድ ለመጠበቅ የምትገለባበጥ የነበልባል ሰይፍን በእጃቸው የያዙ ኪሩቤልን አዘዛቸው።